ሌላ ወልዲያ እንደገና ያፈቷት አረብ ሀገር ሰርታ ልትልክለት ለሌላ ነው ሰጣ የመጣችው ልጆቿል እነዛንም እንኳን ማለት ነው። እና ይመስለኛል ልጅቷን እኔ ሪከርድ ያርጋልኛል አላቅም ብያት ነው ቦስ ማን ስጫለሽ ላላገባችሁ በል እስሩ ሳትሆኚ የራስሽ መሆኑ ሳታረጋግጪ ገንዘብሽን እናትና አባትሽ ቅማል እየበላቸው እየመጠመጥ ይችላል። ይሄንን ሰው ዝም ማለት ራሱ ወንጀል ነው። ወላሂ እሱ ቁጭ ብሎ ቸገረኝ ወደዚህ ያለ ሊቀበላት ይችላል። ነገር ግን ባል እንኳን ቢሆን ንካ አሳርፎባት እንኳን ቢሆን ደግ እሺ ይሁን ችግር የለውም ይሁን። ይቺኛዋ ግን ገንዘቧን ተበልታለች። እኔ ቀደም ልታገዘ መስሎኝ ነበር የመጣችው። ቆይ እኔ የምልሽ ይኸውልሽ ደፈራትም አልደፈራትም ዞሮ አስረግዟል ባጭሩ። ፈልጋ ሰጠችውም አስገድዷትም ቢሆን አዩ ባላለች ነው ያለሽም ወይ ምታንሳ ባላለች ሳይሆን ንካለሽ ወላ ያለሽም ማረ ኢትዮጵያ ባላለች ታለች እኮ ንካለክ ማለት ነው አይደል? ባላለች እንደውም ባልን ያላቅም ዝም በል ንካኑ ምፈልገው አዩ ሞታሽና ከለላት እኮ ቀላል ነው ስለማለቅ በፍቅር ደረጃ ሰጠሽው ስትጣሉና ሌላ ሰው ሲያስረግዝ ገንዘቤን አምጣ ብለሽው ከሆነ አላውቅም። የምር ግን እመልስልሻለሁ ብሎሽ ከሆነ ደግሞ እሱንም ኤቪደንስ ይዘሽ አንቺ መክሰስ ትችያለሽ። በዚህ ልታግዛችሁ እችላለሁ። ካሁን በፊት አሁን ናግራይ ነበረ ባያዳምጥ እንጂ እናንተ እየዘለላችሁ ነው እንደምትሰሙት። እኔ እዚህ ሰውዬ ቤት ከመሄዷ በፊት ችግሯን አስረድታኝ ነበረ። ተደውሎብኝ እያወራሁ ምን ብላ ነው? እነዚህ ዝሙተኞች ናቸው። አላህ ይጠብቀን። አላህ ሞይክ ነው የሚሽሩት የሚያነብ ዛኔዎች። አንቺ ላታዘን ራስሽን አውጪ በመሽ ነገር ተደውሎብኝ እያወራሁ ምን ብላ ነው? እነዚህ ዝሙተኞች ናቸው። አላህ ይጠብቀን። አላህ ሞይክ ነው የሚሽሩት የሚያነብ ዛኔዎች። አንቺ ላታዘን ራስሽን አውጪ በመሽ ነገር ተደውሎብኝ እነዚህ ዝሙተኞች ናቸው። አላህ ይጠብቀን። አላህ ሞይክ ነው የሚሽሩት የሚያነብ ዛኔዎች። አንቺ ላታዘን ራስሽን አውጪ በመሽ ነገር ተጋወ ስነ ስርዓት የሚባል ነገር የታላት አንድ ቪዲዮ አይቻለሁ ስትሳደብ አላ ጀሃነም ተጠቅልለው ይግቡ ካላስ አይመለከተንም። ምንታ ውጡ ሄዱ ቤታችሁ ምን ያገባኝ አውሃ በቃ ኩና አልኩት። እንደው ህልም ነው የሚመስለኝ ዝም ብሎ ማለት ነው። ምክንያቱም ምንም ያላሰብኩት ነገር ነው። እኔ መልእክት ላስተላልፍ ተለመታችሁ